ማንም ከማንም አይበልጥም። የጸጋን ስጦታ ከሰጪው ስንቀበል ሁሉ እኩል ነው። ስለዚህ በአንድ አካል ላይ ያለ እጅ ከአፍንጫ አይበልጥም። አፍንጫ በራሱ ቦታ ላይ ተቀምጦ ሲሰራ ከእጅ አያንስም። ቤተክርስቲያን ምንድናት? አካል ናት። ስለዚህ ግራ እጅ ለቀኝ እጅ አልጠቅምም አይልም። አፍንጫ ለአይን አልጠቅምም አይልም። እንደውም አፍንጫ ሲመታ አይን ያለቅሳል ይባላል። ጆሮ በቃ ሁላችሁንም አልፈልግም ብሎ ራሱ እዚህ ጋር እንደ ዲሽ ተተክሎ ቁጭ ብሎ አልፈልግም ሁላችሁንም ማለት አይችልም። እሱ ለተፈጠረው ዓላማ ነው። ሲቀመጥ በቦታው ግን ውበት ነው። ስለዚህ በቦታው ላይ ሲሆን ጥሩ ነው። እንደኔ የምናገለግል ድንገት ወደ ልቤ ሰሞኑን እንደዚህ አስብ ነበርና ከሰጪው የተቀበልነውን ስጦታ እንደው ራሱ ሰጪውን ብናሳይበት ጥሩ ነው የሚል ነገር አለ።